ባለፈው ስለተማርነው ነው ለምን ነው ኮንት የተማርነው ስለምን ነበር ባለፈው የተማርነው ትምህርት እናስተሽ 1 2 3 4 5 እሺ አንድ እንቅስቃሴዎችን በብቃት የመስራት ክህሎት እሺ ሁለት ቁጥር እዛ ምን ሁለት ቁጥር 3 እሺ 3 እንቅስቃሴዎችን የመስራት ክህሎት 4 እዛ እንቅስቃሴዎችን በብቃት የመስራት ክህሎት እሺ ምን ማለት ነው እንቅስቃሴዎችን በብቃት የመስራት ክህሎት ማለት እሺ በብቃት የመስራት ክህሎት ማለት ነው ድምፅን ከፍ ምሳሌ ሳይሆን እንቅስቃሴዎችን በብቃት የመስራት ክህሎት ማለት ምን ማለት ነው አንበስ እስኪ ተነስ በጣም አሪፍ ሞቃ እንቅስቃሴዎችን በብቃት የመስራት ክህሎት ማለት አንድን ተግባር ወይንም እንቅስቃሴ በቀላሉ የመስራት የመተግበር ክህሎት መተግበር መቻል ማለት መቻል ብቃት ማለት አንድን እንቅስቃሴ ወይንም ተግባር በቀላሉ መስራት መቻል ነው። እሺ ምሳሌ ምንድን ነበር ያየነው? እንቅስቃሴዎችን በብቃት የመስራት ክህሎት እንዴት ማዳበር ይቻላል? አንድ እሺ ኳስን ደጋግሞ መምታት እሺ ሌላ ሁለት የእግር ኳስ ቅብብሎች ጨዋታ ደረጃ መውጣትና መውረድ እሺ የእግር ኳስ መምታት እሺ ደርሶ መልስ ሩጫ እነዚህ እንቅስቃሴዎችን በብቃት ለመስራት የሚያግዙ እንቅስቃሴዎች ናቸው ማለት ነው።